እኔ ቋሚ የሆነ ስራ ነው። እናንተ ስራ ካልናቃችሁ ወጥራችሁ ከሰራችሁ በእርግጠኝነት የምትለወጡበት የስራ አይነት ነው። አሁንም እነግራችሁ እኔ በስራው ላይ አለሁ ሰራለሁኝ እና እየሰራሁበትም ስላለ ለእናንተም ጠቁማችሁ ወድጃለሁ። ብትሰሩ ትጠቀሙበታላችሁ ብዬ ስላሰብኩኝ ማለት ነው። ብዙ ልጆች የስራ ፍላጎት አላችሁ፣ ግን 100,000 200,000 ወይ ከዛ በላይ ስለሌላችሁ መንቀሳቀስ ማትችል ይመስላችኋል። ቀለል ያለ ወረት እጃችሁ ላይ ቀለል ያለ ብር ስላለ ማለት ነው። በተለይ በአረቡ ዓለም ያላችሁ እህት ወንድሞቼ ከኔው ጀምሮ እኔም የአረብ ሀገርን ህይወት ስለማውቀው እንደዛ ነበር ማስበው። 100,000 200,000 ተነስተን ኢትዮጵያ ላይ ምን ይሰራል እል ነበረ። ግን ስራ ካልናቃችሁ ስራ ከሰራችሁ አገራችን ላይ ሆናችሁ ምን ያክል መለወጥ እንደሚቻል ዛሬ በማሳያችሁ በስራ አይነት ተወዱታላችሁ አስባለሁኝ። እርግጠኛም ትሆናላችሁ። እንደነገርኳችሁ እኔ አሁን ያም ታውቃላችሁ የምገኘው ኢትዮጵያ ነው። በስራውም ላይ ተሰማርቼ እየሰራሁበት ያለ ስራ ነው እና ውጤታማ ትሆኑበት አላችሁ። ጭራሽ ደግሞ በቦታው ላይ ገብታችሁ ባልኳችሁ በአሁን በምላችሁ ስራ ዘርፍ ገብታችሁ ስትሰሩ ያኔ ምስክር ትሆኑኛላችሁ ብዬ አስባለሁኝ ማለት ነው። እና አሁን ይቅርታ ወሬ አበዛሁባችሁ። በደንብ እንድትረዱ ብዬ ስላሰብኩ ነው። ይጠቅማችኋል ብዬ ስላሰብኩ ነው። ለብዙ እህቶች ወንድሞቼ ጋር ተደራሽ ይሆናል ብዬ ስላሰብኩ ነው ይሄ ነገር። እና አሁን ቀጥታ ወደ ይዤላችሁ የመጣሁት ወደ ገበያ ቢዝነስ እገባለሁኝ። ተከታተሉ። እሺ ጓደኞቼ ቪዲዮውን አጠር አድርጌ ለማስረዳት እሞክራለሁኝ። ለዛሬ አዋጭ የሚለው የስራ አይነት ይዤላችሁ የመጣሁት የቡናና የስኳር ንግድ ነው። ቡናና ስኳር እንግዲህ ብዙዎቻችን ቤት ተጠቃሚዎች ነን። በተለይ ኢትዮጵያውያን ታውቃላችሁ፣ በቀን አንዴ እንኳን ቡና ሳይፈላ የሚውልበት ቤት ይኖራል ብዬ